ኢትዮጵያ ሰላም አይደለችም፣ ወንድማማቾች ይገዳደሉበታል፣ ይገፋፋሉ፣ ይጣላሉ፣ ትበተናለች ብለው በብዙ መንገድ ባልሆነ እይታ ሲያውንና እንደም እንድንሆን ለሚመኙት ሁሉ እጅግ በጣም ትልቅ የሆነ ምላሽ የሰጠ ሰላማዊ ህዝብ መሆኑን ድምቀትና ውበት መሆኑን አብሮነቱን የሚወድ አንድነቱን በህብረ ብሔራዊነት ውስጥ ሆኖ የሚገነባ ማህበረሰብ እንዳለን ያስመሰከረ ነው። ይሄ በኢሬቻ በዓል ብቻ ሳይሆን ሃይማኖታዊ እሴቱን ጠብቆ ደምቆ ባደመቀን የመስቀል በዓልም ላይ አይተነዋል። ከዚህ በላይ የኢትዮጵያውያኖችን መዋደድና አብሮነት አንድነት የሀገራችን ሰላማዊነት ሊገልጽ የሚችል ምን አለ? በአንዳንድ ቦታዎች ላይ የሚያጋጥመን የተለያየ የጸጥታ ችግርም በዚህ በወንድማማችነት ተሸንፎ ጥላቻ በመዋደድ መራራቅና መለያየት በመቀራረብ ተሸንፎ ኢትዮጵያችን በሰላማዊ መንገድ እንደምትጓዝ የሀገራችን ብልጽግና እንደሚረጋገጥ ይህንን በዚህ አጋጣሚ መናገር እወዳለሁ። በዚህ በኩል ህዝባችንን እናምናለን።